የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አልለውም ባለቤቴ ነው ብለው ያጎን ለነበራችሁ ጊዜ ላሰባችሁ ለተጨነቃችሁ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው እውነቱን እንገራችሁ ምርጥ እህቴ ናት አታገባኝ ያላገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም ግን ባሉበት እጅግ ምስጋና ማቅረብ ፈልጋለን ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ መራቂኔ ሳሎን እግዚአብሔር ነው ባሉበት ፈጣሪ መርቅልን እድሜያቸውን ከፍ ያርግልን 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው በዚህ በኩል የኔ ቤተሰቦች በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆች አባት አትቤ ብላችሁኛል ከዛሬ በኋላ የልጆች አባት አልለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ ምክንያቱም ብዙ ጊዜ 14 አመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን 18 ሰዎች ነበሩ ጋብቻችን ላይ አብረን የምንጀምረው የኑሮ ስርዓት ምክንያት በማድረግ የተባላችሁ ይሄም የቃል ኪዳን የቀለበት ፕሮግራማችን ነው